ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በደህና መጣችሁ። ዛሬ እጅግ በጣም አስፈላጊ በሆነ ነገር ግን ብዙዎቻችን በተሳሳተ መንገድ በምንረዳው ርዕስ ላይ እንነጋገራለን። ሰልፍ ኬር ወይም ራስን መንከባከብ። ብዙ ጊዜ ሰልፍ ኬር ሲባል አይምሮአችን ውስጥ የሚመጣው ውድ የቆዳ መንከባከቢያ ምርቶችን መግዛት፣ ስፓ መሄድ ወይም በየሳምንቱ ብዙ ገንዘብ ማውጣት ሊሆን ይችላል። ነገር ግን እውነቱ ምንድነው? ሰልፍ ኬር የገንዘብ ጉዳይ ሳይሆን የፍላጎት፣ የጊዜና የአስተሳሰብ ጉዳይ ነው። ዛሬ በቤትሽ ውስጥ ሳንቲም ሳታወጪ ወይም በትንሽ በጀት ልታደርጊያቸው የሚቻቸውን 10 የሰልፍ ኬር ልምዶችን አብረን እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ፣ ምክንያቱም በመጨረሻ ላይ ህይወታችሁን የሚቀይር የ7 ቀን ነፃ የሰልፍ ኬር ቻሌንጅ እነግራችኋለሁ። አብራችሁን ይቆዩ። አንደኛ፣ አካባቢሽን ማጽዳት። የመጀመሪያው ልማድ ከምናስበው በላይ ቀላል ነው። አካባቢሽን ማጽዳት። የተዝረከረከ ክፍል አይምሮን ያደክማል። ዛሬውኑ 10 ደቂቃ ብቻ ወስደሽ አልጋሽን አስተካኪ፣ ጠረጴዛሽን አጽጂ፣ መስኮትሽን ክፈቺው። ንጹህ አየር ሲገባ እና ክፍሉ ሲጸዳ የአይምሮሽ ውጥረት ወዲያውኑ ይቀንሳል። ሁለተኛ፣ በቂ ውሃ መጠጣት። ሁለተኛው ውሃ ከምናገኛቸው በጣም ርካሽና ውጤታማ ነገሮች አንዱ ነው። ለቆዳሽ ውበት፣ ለሰውነትሽ ጤናና ለንቁ አይምሮ በቀን ቢያንስ 2 ሊትር ውሃ መጠጣት አለብሽ። ከዛሬ ጀምሮ የውሃ ጠርሙስ ካጠገብሽ አትለይ። ሶስተኛው፣ የቤት ውስጥ ስፓ። ስፓ ለመሄድ በሺዎች የሚቆጠር ብር ማውጣት አያስፈልግሽም። በቤትሽ ሞቅ ያለ ውሃ አዘጋጂ። ከተመቸሽ ሻማ አብሪ። የምትወጂውንም ለስላሳ ሙዚቃ ክፈቺ። ፊትሽን ታጠቢ፣ ሻወር ውሰጂ። ሰውነትሽን በቅባት ቀስ ብለሽ እሺው። ራስሽን መንከባከብ ቦታ ሳይሆን ጊዜ ይፈልጋል። አራተኛ፣ ከስልክሽ እረፍት ውሰጂ። በየቀኑ 30 ደቂቃ ከስልክሽ ራቂ። አንዳንድ ጊዜ የሚያደክመንን ስራ ሳይሆን ቀኑን ሙሉ ስልካችን ላይ የምናየው የሌሎችን ሰዎች ህይወት ነው። በየቀኑ ለ30 ደቂቃ ያህል ስልክሽን አጥፍተሽ ከራስሽ ጋር ሁኚ። ይህን አይምሮሽን ሙሉ በሙሉ ሪፍሬሽ ያደርገዋል። አምስተኛ፣ መራመድ ወይም ዴይሊ ዎክ። ውጪ አየር ላይ ቀስ ብለሽ ተራመጂ። ጤናማ ለመሆን የግድ የጂም ክፍያ መክፈል አያስፈልግሽም። በቀን ለ20 ወይም ለ30 ደቂቃ ያክል ውጪ ወጥተሽ መራመድ ደምሽን ያንቀሳቅሳል፣ ጭንቀትሽንም ያበነዋል። ስድስተኛ፣ የምስጋና ደብተር። የምስጋና ደብተር ይኑርሽ። ውድ ደብተር አያስፈልግሽም። አነስተኛ ማስታወሻ ላይ በየቀኑ በህይወትሽ ውስጥ ደስ ያሰኙሽን 3 ነገሮች ጻፊ። ይሄ አይምሮሽን ከማጉረምረም ይልቅ አወንታዊ ነገሮች ላይ እንድታተኩሪ ያደርገዋል። ሰባተኛ፣ ቀላል የቤት ውስጥ ምግብ ማዘጋጀት። ቀላልና ጤናማ የቤት ምግብ ማዘጋጀት ሁልጊዜ ከውጭ ከመግዛት ይሻላል። ገንዘብሽንም ይጨርስብሻል፣ ለጤናም ጥሩ አይደለም። ፍራፍሬ፣ አትክልት፣ እንቁላል ወይም ሽሮ በቤትሽ በፍቅር ሰርተሽ መመገብ ለሰውነትሽ ትልቅ ስጦታ ነው። ስምንተኛ፣ መጽሐፍ ማንበብ። አዲስ መጽሐፍ መግዛት ካልቻልሽ በቤትሽ ውስጥ ያለውን እንደገና አንብቢ ወይም ከጓደኞችሽ ጋር ተዋሺ። በቀን 20 ደቂቃ ንባብ አይምሮሽን ከአስጨናቂ ነገሮች ነፃ ያደርግልሻል። ዘጠነኛ፣ ለራስሽ አዎንታዊ ቃላትን ተናገሪ። ለራስሽ ጥሩ ቃላትን ስትናገሪ ይሄንን በይ፣ እኔ በቂ ነኝ፣ ራሴን እወዳለሁ፣ ዛሬ ጥሩ ቀን ይሆንልኛል በይ። ይህ ቀላል ይመስላል፣ ነገር ግን በጊዜ ሂደት ራስሽን የምታይበትን መንገድ ይለውጥልሻል። አስረኛ፣ ሚ ታይም ወይም የራስሽን ጊዜ ይኑርሽ። አስረኛውና ዋነኛው በየሳምንቱ የራስሽ ጊዜ ይኑርሽ። በሳምንት ቢያንስ 1 ሰዓት ሙሉ በሙሉ ለራስሽ ብቻ መድቢ። ቡና ጠጪ፣ ጸልይ፣ ሙዚቃ ስሚ ወይም ዝም ብለሽ ተቀመጪ። ሁልጊዜ ለሌሎች ሰዎች ብቻ አትኑሪ፣ አንቺም ትኩረት ይገባሻል። የ7 ቀን የሰልፍ ኬር ቻሌንጅ። እሺ፣ እነዚህን 10 ነገሮች ሰምተን ብቻ
እንድንተወው አልፈልግም። ስለዚህ ከዛሬ ጀምሮ የምንሰራቸው የ7 ቀን የሰልፍ ኬር ቻሌንጅ አለን። ቀን 1 2 ሊትር ውሃ ጠጪ። ቀን 2 20 ደቂቃ ተራመጂ። ቀን 3 30 ደቂቃ ከስልክሽ ራቂ። ቀን 4 የምስጋና ነገሮችን ጻፊ። ቀን 5 የቤት ውስጥ ስፓ አድርጊ። ቀን 6 20 ደቂቃ መጽሐፍ አንብቢ። ቀን 7 1 ሰዓት ሙሉ የራስሽን ወይም ሚ ታይም አሳልፊ። እነዚህ ነገሮች ስታደርጊ በየቀኑ እነዚህ ነገሮች እየጨመርሽ አድርጊ። መጨረሻው ቀን ላይ 7ቱንም በአንድ ቀን ታደርጊዋለሽ ማለት ነው። ውድ እህቶቼ ራስን መንከባከብ ወይም ሰልፍ ኬር የቅንጦት ነገር አይደለም፣ የጤናማ ህይወት መሰረት እንጂ። ከነዚህ 10 ልምዶች መካከል አንዱን ብቻ እንኳን ዛሬ ብትጀምሪ በጥቂት ሳምንታት ውስጥ በትልቅ ስሜትሽ ላይ ለውጥ ታገኛለሽ። አሁን ሁላችሁም ኮሜንት ውስጥ ገብታችሁ ሰልፍ ኬር ዛሬ ጀምራለሁ ብላችሁ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለምትወዷቸው ጓደኛችሁ ሼር አድርጉ። ለተጨማሪ የሴቶች ጤና፣ ውበት እና የራስ እንክብካቤ ይዘቶች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እስከምንገናኝ ድረስ ራሳችሁን ውደዱ፣ ጤናችሁንም ጠብቁ። ደህና ሁኑ። ቻው።